በእኛ ብሩክ ስለሺ የአማራ ፋኖ ብሔራዊ ንቅናቄ አፋብን የውጭ ጉዳይ መምሪያ ኃላፊ። እንግዲህ የአማራ ፋኖ ብሔራዊ ንቅናቄ ከተመሰረተ ወዲህ በተለይ በውጭ ጉዳይ በኩል የተለያዩ ስራዎችን እየሰራችሁ እንዳለ ሰማለው። አሁን ለዛሬ በዋናነት አንተንም ለማግኘት የፈለኩት በዚህ በኤችአር ጉዳይ ላይ በተያያዘ የአሜሪካ ምክር ቤት እያዘጋጀ ያለው የንዑስ ኮሚቴው እያዘጋጀው ያለው አንድ ሰነድ አለ። ሰነዱን በተመለከተ የድጋፍ መግለጫ ወይም ደብዳቤ ልካችኋል። እስቲ ምንድነው የላካችሁት? አመሰግናለሁ መሳይ፣ እንኳንም ተገናኘን። እንግዲህ በዚህ በኤችአር 937 እና አጠቃላይ በዲፕሎማሲ ስራዎችን ለመስራት የጀመርናቸው ብዙ ስራዎች አሉ። እነዛን ከዚህ በፊት በተቀናጀና የተናበበ መሆን በተለይ ደግሞ ተጽዕኖ ሊፈጥር በሚችል ዓለም አቀፉ ማህበረሰብ ትክክለኛ የትግል ኮዛችንን እንዲረዳው ከማድረግ አንጻር የተወሰኑ ውስንነቶችና ክፍተቶች አሉብን ብለን እናስባለን። ክፍተቶች እንግዲህ በአንድም በሌላም የድርጅቱ ወጥ አለመሆንና አንድ መሪ ድርጅት አለመኖር የፈጠራቸው ደመር በውጭ ያለው አደረጃጀት በተለይ የዲያስፖራ አደረጃጀቶቻችን እና የዲፕሎማሲ አድቮኬሲ ስራዎች ወጥ በሆነ መንገድ የተቀናጀ መቅረብ አለመቻላቸው አንዱ ክፍተት ነው ብለን እናስባለን። እነዛን ለመሙላት እንግዲህ ሰፊ ስራዎችና ሰፊ እቅዶች አቅደን እየተንቀሳቀስን ያለንበት ሁኔታ ነው ያለው። ስለነዛ ሰፋ ባለ ሁኔታ በቀጣይ የምንነጋገርበት ይሆናል። የአማራውን ምክንያት ከማስረዳት አንጻር ግን አጠቃላይ የዓለም አቀፉ ማህበረሰብ እንዲረዳን የምንፈልጋቸው ነገሮች አሉ። በተለይ የአማራ ትግል ምክንያት ምንድን ነው የሚለውን ግልጽ አልደለንም ብለው ብዙ ጊዜ የውጭ ሚዲያዎችም ኢቨን እኚህ የዓለም አቀፍ የመንግስታትም በፎረማት ደረጃ የአሜሪካ ኮንግረሶች ውስጥ የሚሰሩ ጥያቄዎች ያነሳሉ። አንዳንድ ጊዜ ከፕሪቶሪያ ስምምነት ጋር የሚያያይዙታል። የእኛን ወደ ትጥቅ ትግልም የገባንበት አሁን እያደረግን ያለነው የፖለቲካዊ ትጥቅ ትግል ደግሞ ትክክለኛ ኮዙ ግልጽና ፍትሃዊ የሆነ ምክንያት አለን ብለን ነው የምናስበው እና ለዛ ግልጽና ፍትሃዊ የሆነው ምክንያታችንን ለማስረዳት ተጠቀምና እየሰራን ያለናቸው ሁኔታዎች ናቸው ያሉት ማለት ነው። እንግዲህ በአሜሪካ ኮንግረስ ውስጥ ኤችአር 937 የሚል የኢትዮጵያ መንግስት እየፈጠረ ያለውን አጠቃላይ የቀጠናውን አለመረጋጋት፣ የሀገሪቱ ውስጥ ያለውን አጠቃላይ የጦርነት ሂደቶች፣ እየተፈጠሩ ያሉት የሰብአዊ መብት ጥሰቶችን አስመልክቶ ያዘጋጀውና ሰፖርት ሊያደርጉ የሚችሉ ስፖንሰሮችንም እያፈላለገ ያለበት ሁኔታ ነው ያለው። ያንን እንደምንደግፈውና ጠናክረው እንዲቀጥሉበት በሚል ነው የአዘጋጀንና የላክንላቸው ማለት ነው። ከእኛ የውጭ ጉዳይ መምሪያው ይህንን ላዘጋጀው አካል እንግዲህ አድሬስ እንዲደረግ እንፈልጋለን። ይህን ያደረግንበት ምክንያት አንደኛው በአገሪቱ ውስጥ ያለው በተለይ በአማራ ህዝብ ላይ እየተሰራ ያለውን የጦር ወንጀል አጠቃላይ የቡድን ወይም ደግሞ ማንነት ተኮር ጥፋቶችንም ጭምር እንዲያውቁት የማድረግ ሌላው አገዛዙና የአገዛዙ ወንበር አስጠባቂ የምንለው በተለይ ሰራዊት ፉል ስኬል ዋር ነው እያደረገ ያለው። ያንን በዋናነት በሴቶች ላይ በእናቶች ላይ የሚደርሰውን ጥቃት እንዳንዱ የጦርነት ግብአት አድርጎ ህዝባችን ላይ እያደረሰ ያለው ስቃይና መከራ ይታወቃል። ስለዚህ ዌፐናይዝድ ኦፍ ሴክሹዋል ቫዮለንስ እያደረገ ያለበት ሁኔታ ነው ብለን እናስባለን። ያንን ቀውት እየሰሩት ላሉት ድጋፍ እንዲሆናቸውና በተለይ አጠናክረው እንዲቀጥሉበት ለማድረግ ነው። በሌላ ሁኔታ በዚህ በአማራው ጥያቄ ምክንያት የአማራውን ጥያቄ አንስተዋል። በተለይ የሰብአዊ መብት ጥሰቶች አሉ ያሉ ጋዜጠኞችም የፖለቲካ እንቅስቃሴ የሚያደርጉ አካላት በተለይ የአማራ ማንነት ያላቸው ፖለቲከኞች አሁን በስቆቃና በእንግልት ውስጥ በእስር ቤት ውስጥ ነው ያሉት። በአሁኑ ሰዓት ዓመት በላይ ያለምንም ክስ እስር ቤቱ የተቀመጡ አማራዎች አሉ። ክስ በቅርቡ የተመሰረተባቸው አሉ። እነዚህ ሁሉ ከህግ አግባብ ውጪ 2 ዓመት ሙሉ በእንግልትና በሰቃይ ላይ ቶርች እየተደረጉ ግማሾቹም ህይወታቸውን ያጡበት ሁኔታ ያለበት፣ የተወሰኑት ደግሞ አካላተ ጎደሉ የሆኑበት ራሳቸውን እየሳቱና ምንም የማያውቁበት ደረጃ የደረሱበት ሁኔታ ስላለ እነዚህን አጠቃላይ በስርዓቱ እየተፈጸሙ ያሉት የሰብአዊ መብት ጥሰቶችም ጭምር በማስረጃም በመረጃም የተደገፉ አድሬስ እንዲሆን በሚል የጻፍነው ጽሁፍ ነው ማለት ነው። ሌላው አጠቃላይ በቀጠናው ላይ በተለይ የአፍሪካ ቀንድ ቀጠና ላይ ያሉት የጦርነት ጉሰማዎች እንደሚታወቀው በተለያዩ ምክንያቶች የአብይ አህመድ ስርዓት አሁን ያለበትን የሀገሪቷን ሰላምና መረጋጋት ባለፈ የቀጠናው ላይ ያለውንም ደግሞ የሰላምና መረጋጋት ለማደፍረስ እየሰራ ያላቸው ሁኔታዎች አሉ። በዚህ ልክ ኢትዮጵያ በተለይ በዲፕሎማሲው ደካማ ሆና የማሳጅ ፖለቲካ የልምምጥና በተለይ ህጋዊነት ያላቸው ዲፕሎማሲዎችን ከመስራት አንጻር አሁን እየታየ ያለው በጣም ከዚህ በፊት ከነበሩት የወረደ ማለት እንችላለን። ጥሩ የሚባል ዲፕሎማሲ ያላት ለማለት እንቸገራለን። ስለዚህ ያ ደግሞ እንደ ሀገርም እንደ ህዝብም ሊጎዳን ስለሚችል ያንን እያደረገ ያለው የቀጠናው
የቀጠናውን መረጋጋት እንፈልገዋለን። የቀጠናውም ጭምር አይደለም የሀገሪቱም ሰላምና መረጋጋት እንፈልጋለን። ለዚህ ምክንያት የሆነው የአብይ አህመድና ስርዓት ነው። እሱ ሙሉ ለሙሉ መቀየር አለበት ስለምናምን ለዚህ ከአብይ አህመድ ስርዓት ጎን የሚቆሙ ማንኛውም አካላቶች የተለያዩ ፍላጎቶች ቢኖራቸውም እንኳን ይህ ስርዓት ፍላጎታቸውን ሊያከብርላቸው እንደማይችል መታወቅና መገንዘብ መቻል አለባቸው ብለን እናምናለን እና ስለዚህ የቀጠናውን መረጋጋት እንፈልጋለን። የሀገሪቱን መረጋጋትና ሰላም እንፈልጋለን። ለዚህ ደግሞ ማንኛውም ውጭ የሚገኝ ተቋማት፣ ዓለም አቀፍ ተቋማቶች፣ መንግስታት ከአማራ ፋኖ ብሔራዊ ንቅናቄን የትግል ምክንያቱን እንዲረዱት ከማድረግ አንጻር እየሰራናቸው ካሉት ስራዎች መካከል አንዱ ነው ማለት ነው። ስለዚህ የጀመሩት የተለያዩ በኢትዮጵያ መንግስት ላይ እያሰባሰቡ ያሉት ማዕቀቦችንም ሌሎችንም ጫናዎች ለማድረግ የጀመሩትን የምንደግፍ መሆኑንና በተለይ እያደረገ ያለውን አጠቃላይ ፉል ስኬል ዋር ተረድተውት ግብአት የሆናቸው ዘንድ ያዘጋጀ ነው ደብዳቤ መሆኑን ስለምወደው መሳይ በእኛ ብሩክ